ለብዙዎቻችን የጠዋት ቡና መንፈስን የሚያስደስት ቀኑን ሙሉ ንቁ ሆነን እንድንውል የሚረዳን መጠጥ ነው። ነገር ግን ያቺው እኛን ለማነቃቃት የምንጠቀማት ካፌን በደም ስራችን ውስጥ የሚሰራጭ ተራ ንጥረ ነገር ሳይሆን መጠኑ በትንሹ ከተዛባ በደቂቃዎች ውስጥ የሰውን ልጅ ልብ ማቆም የሚችል ገዳይ መርዝ ሊሆን ይችላል ብለው አስበው ያውቃሉ? ዛሬ የምነግራችሁ ታሪክ በፊልሞች ላይ የምናየው ልብ ወለድ አይደለም። በእንግሊዝ ሀገር የተከሰተ የሕክምና ባለሙያዎችን ያስደነገጠና በአንድ እጅግ ትንሽ የልኬት ስህተት ምክንያት የጠፋን የወጣት ሕይወት እውነተኛና አሳዛኝ አደጋ ነው። የ29 ዓመቱ ቶማስ ማንፊልድ ጠዋት ተነስቶ ከሚጠጣው መጠጥ ጋር የተቀላቀለው ትንሽ ዱቄት እንዴት ሕይወቱን በደቂቃዎች ውስጥ እንዳጠፋው በዝርዝር እንመልከት። ቶማስ ማንፊልድ በሰሜን ዌልስ የሚኖር የ29 ዓመት ወጣት ነበር። አባት፣ ባል እንዲሁም የሰውነት ማጎልመሻ አሰልጣኝ ነበር። ሕይወቱ ሙሉ በሙሉ ከጤና፣ ከስፖርትና ከስነ ምግብ ጋር የተቆራኘ ነበር። ቶማስ ሰውነቱን ከሚጎዱ ነገሮች የሚርቅ የምግብ ይዘቱን በጥንቃቄ የሚጠቀምና ለደንበኞቹም ቢሆን ትክክለኛውን የሰውነት ብቃት መንገድ የሚያሰለጥን ባለሙያ ነበር። በስፖርቱ ዓለም ደንበኞቹን ሲያሰለጥን የሚውለው ቶማስ በልምምድ ወቅት በከፍተኛ ጉልበትና ትኩረት ለመስራት የሰልጣኞቹን ትኩረት ለመያዝ የሚረዱ የተፈጥሮና የላቦራቶሪ ማሟያዎችን ወይንም ሰፕሊመንት ይጠቀም ነበር። የካፌን ዱቄትም ከእነዚህ ውስጥ አንዱ ነበር። ካፌን ትኩረትን ለመጨመርና የስብ ማቃጠል ሂደትን ለማፋጠን ስለሚረዳ በብዙ ስፖርተኞች ዘንድ የተለመደ ነው። ቶማስም ይህንኑ በመረዳት በኢንተርኔት አማካኝነት ንጹህ የካፌን ዱቄት አዘዘ። በሕክምናና በስነ ምግብ ሳይንስ ሕግ መሰረት አንድ ሰው በአንድ ጊዜ መውሰድ ያለበት ደህንነቱ የተጠበቀ የካፌን መጠን ከ60 እስከ 300 ሚሊ ግራም አካባቢ ነው። ይህ መጠን ከ1 እስከ 3 ሲኒ ቡና ውስጥ ከሚገኘው ካፌን ጋር እኩል ነው። ቶማስም ዓላማው ይህንኑ ደህንነቱ የተጠበቀ 300 ሚሊ ግራም ያህል ተጠቅሞ መጠኑን ማዘጋጀት ፈልጎ ነበር። ነገር ግን እዚያች ኩሽና ውስጥ አንድ ገዳይ ስህተት ተፈጠረ። ቶማስ ዱቄቱን ለመመዘን ወይንም ለመለካት የተጠቀመበት የዲጂታል ሚዛን ዝቅተኛው መለኪያ ከ2 ግራም የሚጀምር ነበር። የማድ ቤቶች ሚዛን የተለያየ መነሻ ሊኖራቸው ይችላል። ቶማስ የተጠቀመው ሚዛን ከ2 ግራም በታች ያሉትን ትንንሽ ሚሊግራሞች ማወቅ አይችልም ነበር። 300 ሚሊግራም ማለት ደግሞ ከ0.3 ግራም እጅግ በጣም ትንሽ መጠን ነው። ሚዛኑ 2 ግራም ላይ ሳይደርስ ቁጥሩን ስለማያሳይ ቶማስ 300 ሚሊግራም ለማግኘት ሲል ያለምንም ዕውቀት እጅግ በርካታ የካፌን ዱቄት በጭልፋው እያፈሰ ወደ መጠጡ ጨመረ። ወጣቱ አሰልጣኝ ያዘጋጀው መጠጥ ከ300 ሚሊግራም ያለፈ በርካታ ግራም ንጹህ ካፌን የያዘ ገዳይ መርዝ ሆኖ አረፈው። በጣም ያሳዝናል። ይህ በተለይ በቤታችን የተለያዩ መድኃኒቶችን መጥነን ለምንጠቀም ሰዎች ትልቅ ትምህርት ይሰጣል። ቶማስ ወዲያው እንዳዘጋጀ ሰዓት ደርሶበት ስለነበረ አንስቶ ሁሉንም ጠጣው። ነገር ግን መጠጡ ሆዱ ውስጥ እንደገባ በሰከንዶች ውስጥ ሰውነቱ ባልተለመደ ሁኔታ መንቀጥቀጥ ጀመረ። ካፌኑ በቀጥታ ወደ ደም ስሩ ተቀላቀለ። የልቡ ምት በሰከንድ ውስጥ በከፍተኛ ሁኔታ ጨመረ። አየር አጠረው፣ ደረቱን ጨምቆ ያዘው።
ባለቤቱ ሱዚ ሁኔታውን ስታይ በድንጋጤ ወደሱ ሮጠች። ቶማስ መናገር እንኳን አልቻለም ነበር። ከአፉ አረፋ መውጣት ጀመረ። ሱዚ ወዲያውኑ ወደ ድንገተኛ ሕክምና አገልግሎት አምቡላንስ ለማግኘት ደወለች። ጎረቤቶቿን እርዳታ ጠየቀች። የሕክምና ባለሙያዎች በደቂቃዎች ውስጥ ደረሱ። የቶማስን ልብ ወደ ነበረበት ለመመለስ የተለያዩ የድንገተኛ ሕክምና ጥረቶች አደረጉ። ነገር ግን በሰውነቱ ውስጥ የተሰራጨው የካፌን መጠን እጅግ ከመብዛቱ የተነሳ ልቡ ስራዋን ሙሉ በሙሉ አቆመች። ቶማስ ማንፊልድ በዚያው ዕለት በሆስፒታል ውስጥ ሕይወቱ አለፈ። ከአደጋው በኋላ የሬሳ ምርመራ ያደረገው የሕክምና መርማሪ የደሙን ናሙና ሲመረምር የተገኘው ውጤት መላውን የሕክምና ባለሙያዎች ያስደነገጠ ነበር። በቶማስ ደም ውስጥ የተገኘው የካፌን መጠን 392 ሚሊግራም በሊትር ነበር። ይህ ቁጥር ምን ማለት እንደሆነ ታውቃላችሁ? በተለመደው ሁኔታ በሰው ደም ውስጥ የካፌን መጠን ከ80 ሚሊግራም በሊትር ከበዛ ለሞት ይዳርጋል። በጣም የሚገርመው የቶማስ 392 ነበር። ይህ ማለት በአንድ ጊዜ ከ100 እስከ 200 ሲኒ ቡና ጠጥቶ ከጨረሰ ሰው ጋር ሙሉ በሙሉ እኩል ነው። ካፌን በከፍተኛ መጠን ሲወሰድ በሰውነት ላይ የሚደርሰው ገዳይ ጉዳት በልብ ላይ ካፌን የልብን መልእክቶች ያዛባል። የልብ ምት መጠኑን ወይንም ሀርት ሬት ከመጠን በላይ በማፋጠን የልብ ክፍሎች በአግባቡ ደም እንዳይረጩ ያደርጋል። ይህም ወደ ሰደን ካርዲያክ አሬስት ወይንም የልብ ድንገተኛ ስራ ማቆም ያመራል። በነርቭ ስርዓት ላይ በማዕከላዊ ነርቭ ስርዓት ወይንም ሴንትራል ነርቨስ ሲስተም ላይ ከመጠን ያለፈ መነቃቃት በመፍጠር የመንቀጥቀጥ የስሜት መዛባትና ከአፍ አረፋ የመድፈቅ ምልክቶችን ያስከትላል። የሕክምና ምርመራው እንደደመደመው የቶማስ ሞት ሆነ ተብሎ የተደረገ ሳይሆን በልኬት መሳሳት ምክንያት የተከሰተ አሳዛኝ ድንገተኛ አደጋ ወይንም አክሲደንታል ኦቨርዶዝ ነው። ይህ አሳዛኝ ታሪክ ለእያንዳንዳችን ትልቅ ትምህርት ይሰጠናል። ንጹህ የዱቄት ማሟያዎችን ወይንም ፓውደሮችን መጠቀም እጅግ አደገኛ ነው። ምክንያቱም የዱቄት ማሟያዎች በጥቂት ሚሊግራም ልዩነት ብቻ ከፈዋሽነት ወደ ገዳይነት ይለወጣሉ። ትክክለኛ የላብራቶሪ ሚዛን ሳይኖረን ወይም መጠኑን ሳናረጋግጥ ማንኛውም ማሟያ ወይንም ሰፕሊመንት ዱቄቱን መጠቀም ሕይወትን ለአደጋ ሊያጋልጥ ይችላል። የቶማስ ባለቤት እና የሕክምና ባለሙያዎች አሁንም ድረስ ይህ አደጋ ለሌሎች አስተማሪ እንዲሆን መልእክታቸውን ያስተላልፋሉ። ጤናችንን ለመጠበቅ የምናደርገው ጥረት በጥንቃቄ ካልታጀበ በሰከንዶች ውስጥ አደጋ ሊሆንብን ይችላል። ይህንን መልእክት ሳነብ በጣም ትዝ ያለኝ ክብደት ለመጨመር ብላችሁ ወይንም ጡንቻ እንዲኖራችሁ የምግብ እጥረት ላጋጠማቸው ሕፃናት ተብሎ የሚዘጋጀውን ፕላምፕሌት የምትጠቀሙ ሰዎች ራሳችሁን ቆም ብላችሁ አስቡ። ምናልባት እንደ ዛሬው ታሪካችን ድንገተኛ የሆነ ጉዳት ላታዩ ትችላላችሁ። በሂደት እስከ ኩላሊት ማጣት ችግር ሊያስከትል ይችላል። ይህንን አስተማሪ የሕክምና ታሪክ ከወደዳችሁት ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ የትኛውን አሳዛኝና አስተማሪ የሕክምና ወይም የታሪክ አደጋ እንድናቀርብላችሁ ትፈልጋላችሁ? አስተያየታችሁን ከታች በኮሜንት ላይ ጻፉልን። መሰል አስተማሪ የጤና ታሪኮች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ፣ የደወል ምልክቷን መጫን እንዳትረሱ። በሚቀጥለው
በሌላ አስተማሪ የጤና ታሪክ እስከምንገናኝ ቸር ሰንብቱ።